እንደወሬ ቻሮጊሽን ታቋርጥ አራንቺ ታይረፊ ነይ በቃ እዚህ መቆዶኒያ ግቢ በቃ እንዴ ቢያላረችም ያንቺ ታይድሜ ጸጋ ነው እመኝ ነይ እንዴ እነሱም ሸማያቁም ዝም ብሎ ይሰጡሻል ያንቺ ሚያከል ይፋባሩ ጊታውን ሽብን እኮ አድቢ በሜዳሽ ከሜዳሽ እንጂ ሰጥሻል ታይ በቃ መተው እኮ ነይ እዚህ ግቢ የድሜ ጸጋ ነው እነዚህ እኮ ክብር የሚባል ነገር ጠፋ እኮ አያከብሩም እኮ እነዚህ ዝም ብሎ ይሰጡሻል ዝም ብለው ነይ በቃ አድብግሽ አንቺ ነይ ጉድ እኮ ነው ዘንድሮ ወይ ሼባው ጎራሽ ቀጠና ቡድን 3-0 ተሰጥቶታል 3-0 በጣም ነው የሚያሳዝነው ማንቸስተር ዩናይትድ ገና ቀሪ ጨዋታ ያለው ከሊቨርፑል በላይ ተቀምጧል ቀጣይ ከዚህ በኋላ ስለ ዋንጫ ስናወራ ማንቸስተር ዩናይትድን እና አርሰናልን ብቻ ነው የምናወራው ጋይስ ስለዚህ ማንቸስተር ዩናይትድ ሰኞ 5 ሰዓት ላይ እንግዲህ እንደሚያሸንፍ እርግጠኛ ነኝ ቀጥታ የዋንጫውን አንድ ጆሮ እንይዘዋለን ሊቨርፑል ሼባው ደህና ደሩ ስጥት ተደርጓቸዋል ደስ ብሎኛል ደስ ይበላችሁ ኮሜንት ላይ ማንቺ ደጋፊዎች አስተያየታችሁ ጻፉልኝ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ ቪዲዮን ፌቨራይት ላይ አድርጉት ካሺ ምን አገኘ ካሺ ምን አገኘ ካሺ ይሄ ዳግማዊ ቴንሃግ አውት ማለት አለባችሁ ይሄን ማትሉ እኮ ነው የሊቨርፑል ደጋፊ ይሄ መብላት ትችላላችሁ ሊደብራችሁ ይችላል አሁንም ይሄ መብላት ትችላላችሁ ከስሎት ጎን የምትቆመው አሁንም ማለት ነው አንፊልድን እኮ መቀለጃ ያደረገው መቀለጃ የፕሪሚየር ሊጉ ትንሹ ስቴዲየም ያደረገብን ያኔ መሰለ የፕሪሚየር ሊጉ ሀያል ስቴዲየም እንዳልነበር የማንም መፈንጫ መቀለጃ እንዴት ነው ማንችለው ምንድነው ቆይ ምንድነው ምን ትሬዲንግ ነው የሚያሰራቸው አይዛክ ምን ሊያደርግ ነው የመጣው እሺ እኔ እሱ ልናገር ቸኩዬ ሊሆን ይችላል ግን ምንድነው የሚሰራው እንዴት ነው ተወራለት እሱ አረ ተቃጠልን አረ አረርን ወገን የምሬን ነው የምላችሁ አረ ስሉት ውጣልን ባክን አንተ ይሁንክ ማትረባ አምና ፕሪሚየር ሊግ ስለበላክ ምንም እንደማታመጣው ውጣ አችልም ትንሹ አሰልጣኝ አንተ ምንም ማትችለው አሰልጣኝ ምንም ማታ ሰላም ቤተሰብ ምንድነው ሊቨርፑል ገና ፕሪሚየር ሊጉ ከመመለሱ ለመጣ ሁሉ እንኩ በሞቴ ሩም ራሳችሁ ይዛችሁ በራሳችሁ ሜዳ እንዴ ደቻዊ መላጣ ግን ይመቸው አርኒ ስሉት ከአንፊልድነት ወደ አርፊልድነት ቀየረው ይመቸው በቃ እናም የኛን ውድቀት ሲጠብቁ እነሱ ወድቆ ቢጠብቁንስ እነሱ ወድቆ እኛ ከላይ ወደ ታች ብናያቸውስ እንዴ ይሄ ነው በቃ ሊቨርፑል ማለት ሹገር ፑል ማለት ይሄ ነው በቃ እናም አባቴ ሰላም ያለው እንዴ ምንድነው ሊቨርፑል ቤት እየተካሄደ ያለው ጋይስ ዛሬ ደግሞ 3-0 እንዴ ምንድነው እየተፈጠረ ያለው ግርማ ሞገሱ ራቀው እኮ የክለብ ስድስተኛ ሽንፈቱ ከ12 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፏል ዘንድሮ ምንድነው እየተፈጠረ ያለው አርነ ስሎት ምንድነው እየሰራ ያለው ለዛውም በሜዳውና በደጋፊ ፊት በ12ኛው ሳምንት የፕሪሚየር ሊግ ጨዋታ እዛታች ባለው ኖቲንጋም ፎረስት 3-0 በሆነ ውጤት ተሸንፏል ምን አይነት ጉድ ነው ምንድነው እየተፈጠረ ያለው አረ በጣም ግራ የገባኝ ነገር ነው ጋይስ የሊቨርፑል ነገር የዋንጫ ፉክክሩ ይቅር ማግኘት ከሚገባው 36 ነጥብ እኮ 18ን ብቻ ነው ያሳካው ግማሹን ማለት ነው 6 ጨዋታ መሸነፍ ምን ማለት ነው ምንድነው እየሆነ ያለው በጣም ግራ የገባው ፐርፎርማንስ ነው ጋይስ እየተመለከተ የምንገኘው ተጫዋቾቹ ምንድነው እየሆነ ያሉት አሰልጣኙ ምንድነው እየሆነ ያለው በቃ ጎል እንደ ጉድ ነው የሚዘንብበት የሚገባበት ኤክስጂው በጣም የወረደ ነው አረ በጣም ግራ የሚያጋባ ፐርፎርማንስ ነው ዛሬም በተከታታይ እየተመለከተ የምንገኘው ለማንኛውም ስለ ሊቨርፑል አስደንጋጭ ሽንፈት እናንተ የምትሉትን ነገር እስቲ ኮሜንት ሴክሽን ላይ አስቀምጡ ጋይስ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ሊቨርፑሎች ግን ማለት ነው እንዴት ነው ማትችሉት በስማ በሜዳችሁ 3 እኛ አመቱ ሙሉ ማለት ነው 5 ነው የገባብን በአንድ ጨዋታ በሜዳችሁ ኖቲንጋም ፎረስት 3 አይኖ ፈርስት ሃፍ ላይ ትንሽ ለመጫወት ሞክራችሁ ነበር ገና እንደተጀመረ ማለት ቲማችሁ ጭራሽ አይችልም ዴ 500 ሚሊዮን አውጥተ ማለት ነው በየሳምንቱ የምትደበደብ ከሆነ አንተ ማን ነህ ሊቨርፑል የመጀመሪያ 5 ሳምንት መርተ ዝም ብለ የምትደበደብ ከሆነ ሊቨርፑል ነው ማለት በፍጹም ነው ማትችሉት እንዴ ሸንዳይሽ እንዴት ነው የሚችለው ሲጀምር ለኖቲንጋም የሚሆን ሰው በቃ ይከላከላል ሄዶ ያገባባል ኖቲንጋሞች ባክ ቱ ባክ አምናም ዘንድሮም አንፊልድ ላይ ማለት ሰጧችሁ በጣም አትችሉ ሜዳችሁን አስከብሩ እንጂ እናንተ ትሙት ምን ሆናችሁ ነው አንተ ወራዳ ሽማግሌ ግማሽ ቢሊዮን ዩሮ ምናምን ያወጣው
እንደዚህ ያፈነደድክ ለመስጠት ነው? አንፊልድ ድረስ መጥቶ በክሊንሺት 3-0 ይሄ የመጨረሻ የዓለማችን ውርደት ወራዳ ቡድን ባህሪ ነው ማለት ነው። እኛ እናውቀው ነበር፣ ቀድመን ነው የምንለፈልፈው፣ ስንተነብየው የነበረ ነገር ነው። ሌላው ሲያሽቃብጥ ሸተተኝ ምናምን ገማኝ እያለ ሲመጣ ነው እንጂ እኛ እናውቀው ነበር፣ ቀድመን ነው የምናውቀው ይሄን ሁሉ ሂስትሪ ማለት ነው። ቀድመን አርኒ ስሎት አይችልም፣ ሽት አሰልጣኝ ነው። ሊቨርፑል ሽት ቡድን ነው። እንኳን ዋንጫ ልትበላ ማለት ነው ቃጫ ትበላ ማልጫ ትበላ ምናምን ስል ታስታውሳለህ። አሁን ደግሞ ሳልጫወት ነው መበልጥ በደረጃ ማለት ከኔም ማትሻል ቡድን እንዶ ወቀው ዋንጫ የበላ ቡድን አምና ዘንድሮ ቃሽም ቡድን ማለት ነው። ዋንጫ የበላና ቃሽም ቡድን ሸነኝ ናለጥልጡኝ ሸነሽ እኛም ማወቅንሽ አሮጊቷ አንፊልድን መለጥለጫ ፔንሲዮን አደረግሽው አንቺ ማቺ ቆና አምጪውን እኔ ያስከብረዋለሁ። ምንድነው ለዚህ መግማማት? ካሁን በኋላ መንገረኛ ባንቺ ቪዲዮ አልሰራም። ለቪዲዮ አትመጥኝ እንዴ ዳላኒ ለዳሙ አረ ይከለከልጋት ሌሎች ኩያሽን ፈልጌ ሄደሽ ሊቨርፑል የተሸነፈው ማለት ነው ሳላ ስላልገባ ነው። ሳላ ቢገባ አንሸነፍም ነበር። በዛ ላይ ኢሳቅንም አላስገባው። ሲጀመር ዳኛው ለምን ጥቁር ለበሰ? ጥቁር ለብሶ ነው የገባው። ይሄ አሽሙን መሆኑ እኮ ሲጀመር እኛ ሊቨርፑሎች 3-0 የተሸነፍነው ሜዳው አረንጓዴ ነበር። ይሄ ደግሞ ምንድን ይቀማሉ ነው፣ እኛ አንቅምም እንዴ? እኔ የምለው ምንድን ነው እንደዚህ እኮ አይሰጥም እኮ ሊቨርፑል እንዴ እኔ ሊቨርፑል ነው ማን ነው? ቆይ ይሄ ሜዳ አንፊልድ ነው እንዴ? አረ አንፊልድነት እኮ ጠፋ እኮ በዚህ አመት እኮ የለም እኮ አንፊልድ የሚባል ሜዳ የለም እኮ እንዴ። አንዱ ምንድን ነበር ያለው ስም ሊቨርፑል፣ ስራ ያምነው ማንቸስተር ዩናይትድ እንዴ ሊቪ። አረ ቤቲ ራሱ እንደዚህ አሰጥም እኮ እንዴ። አንዳንድ ቀን እኮ ታልፋለች እኮ እንዴ። ቤቲ ራሱ ይደክማታል እኮ እንዴ። ጭራሽ ኖቲንጋም አንፊልድ ላይ መጥቶ ጋይስ አረ ጉር ነው። ጾም መያዣ አረጋት እኮ የገና ጾም መያዣ። እንደው የሊቨርፑል ደጋፊዎች ይቅር በሉኝ። እኔ የምር ዛሬ በጣም አረ ጉድ ምንድነው እየሰማን ያለ ነው? አንፊልድ ቄራ ሆናሉ። አንፊልድ ቄራ ሆናሉ። ክለቡን ለቀልን ብቻ ውጣ በቃ። ህይወቴ እስትንፋሴ ጋግቦ ነው ሆኖ እያልከን ያለው አይደለ? ጋግቦንም ይዘልን ውጣ። አታስፈልጉንም ሁለታችሁ። በቃ ምንም የሚሰራው ነገር ምንም ነው አልጥም ያለኝ። በቃ ታገስ አላችሁኝ፣ ታገስኩት። የሆነ ነገር ይቀይራል እንትን ይላል ምናምን የለም። ወፍ ምንም የሚቀየር ነገር የለም ከዚህ ሰውዬ ጋር ምንም የሚቀየር ነገር። አምና ፕሪሚየር ሊግ በለው ብሎ አጃጅሎ ዘንድሮ የሚሰራው ስራ እንዳለ በቃ የሰርጎ ገብ ስራ የኛን ጨጓራ የመላጥ ስራ እንዳለ የሚሰራው ነገረ ስራው ሁሉ ምኑም የማይጥም ሰውዬ የማይጥም ቅያዱ አይጥም፣ አጫወቱ አይጥም፣ ምኑ አይጥም። ኢንተርናሽናል ብሬክ ላይ ልጆቹ አሪፍ ነው የሚጫወቱት። በቃ በሱ ስር ሲመጡ ግን ወፍ የለም፣ ልጆቹ አይንቀሳቀሱ። ተቃጠል እንዳቃጠል ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጥተው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጥተው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ። እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንጋም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንጋም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው ሊቨርፑል። ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ
መለዋወጥም ሊኖር ይችላል ማለት ነው። አርኒ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች የፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ ይደረግ። ስሎት አውት ምንም በቃ ሁለቴ እንኳን ማሰብ የተረጋገጠ አምና የታየው ቡድን ፈርስት ሃፍ ተናግሬ ነበር። አምና የታየው ቡድን የክሎፕ ቡድን እንደሆነ አረጋግጧል። ዘንድሮ በደንብ ግልጽ ሆኖ ነው የወጣለት የስሎት ጉድ ማለት ነው። ስሎት አውት በቃ ከዚህ በኋላ ምንም ነገር አያስፈልግም። ፎርሜሽን አያቅ በቃ ምንም ነገር ለምን አያስተካክልም? እንደዚህ ትልቅ አሰልጣኝ ነው። አሁን እንቅልፍ ገብተህ ትተኛለህ። አሁን ትተኛለህ። ስሎት ግን ምን ለማድረግ አይዛክ ምንም በቃ ይጠቀም አይደለም። ዝም ብሎ ነው የመጣው። በቃ ልጁ ምንም በቃ አይዛክ ተመልሷል ብሎ ሲሽቃበጥ ነበር። የት አለ ልጁ? ፎረስት ሜዳችሁ ላይ መጥተው ልጥልጥ ይሄ ማሽነፍ ልጥልጥ ነው ያደረጓቸው። ይሄ ከባድ ነው ለሊቨርፑል። አሁን እንዴት ነው አሳሳቢ ደረጃ ላይ ደርሳችኋል እኮ። አሁን ይሄ ካልተስተካከለ ሳላ በጣም ቤስት ነበረ፣ አይታችሁታል። ስቦዝ ላይ ቤስት ነበረ። ግን እሺ የነዛ ጎሎች ምክንያት ማለት ነው አንዳንድ ቦታቸው ላይ መገኘት ያልቻሉ ተጫዋቾች ነበሩ። በረበስማ እኔ እንኳን የኔ ቲም ያልሆነው እንዲህ አቃጥላል እንዲሁ ዝም የስሎት ቡድን እንዳልሆነ አረጋግጠናል። ለዛ ነው ለክሎፕ ያን ያህል ገንዘብ ለስሎት የበጀቱትን በጀት ማለት ነው ለክሎፕ መበጀት ነበረባቸው ብዬ ስናገር የነበረው ለዚህ ነው። አይ ስሎት እዛ ጋር ተሰለፍ፣ ቀስ በል። እኔ ለማን አጎደልኩኝ? ተረኛ ማን ነው? ኖቲንግሃም ፎረስት ብላ ወላሂ ችግር የለውም። ተረኛ ማን ነው? ፒኤስቪ። እሺ ችግር የለውም ላንተም እሰጥሃለሁ። እሺ ተረኛ ዊስሃም። አረ ላንተም እሰጥሃለሁ ችግር የለውም። ሊቨርፑል የ3 ነጥብ አከፋፋይና አስመጪ ድርጅት። ወገን አበድኩኝ። ወይኔ የሲቲው ራሱን እኮ ነው የሲቲው ራሱን ፊር አይደለም እንዴ? አሁን ያርሰናል ለጋሊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር። አረ ተቃጠልኩኝ። አረ በስመ አብ። አረ 75 ብር ውድ ነው። አረ ውድ ነው 75 ብር። አረ ተቃጠልን ወገን ተቃጠል። እኔ እግዚአብሔር ምስክሬ ነው። እስከዛሬ ከተሸነፍናቸው ጨዋታዎች ውስጥ እንደ ዛሬ ተቃጠልኩበት ጌም የለም። ምንድነው ስሎት እያረክ ያለው? እኔም እንደሌሎቹ አውት ልበል ወይ ልጀምር ወይ ልናብድ ነው? በሳምንት ተከታታይ 3-0 በኢታድ 3-0። ዛሬ ጭራሽ አንፊልድ የማንም መፈንጫ ይሁን 3-0 በኖቲንግሃም። ታገስ አላችሁ፣ ታገስኩት። የሆነ ነገር ይቀይራል እንትን ይላል ምናምን የለም። ወፍ ምንም የሚቀየር ነገር የለም ከዚህ ሰውዬ ጋር ምንም የሚቀየር ነገር። አምና ፕሪሚየር ሊግ በለው ብሎ አጃጅሎ ዘንድሮ እንደሮሳ እንዳለ በቃ የሰርጎ እሺ ሊቨርፑል ፈርስት ሃፍ እየተመራ ወጥቷል ማለት ነው። ግን አንዳንድ ማውራት ያለብን ጉዳዮች አሉ። ሼባው ቤት ኮናቴ ምንድነው ፎርሙላ አይደለም ልጁ። ስለዚህ ማለት ነው ለምን ታክቲክ ለምን አይቀይርም? መስሎት ነው በዚህ ውጤት የሚያልቅ ከሆነ በጣም ተበላ ሊቨርፑል። ግን እነሱ ለመዝጋት እየሞከሩ ነው። ፕላስ ደግሞ ማለት ነው ኮናቴ ከርኬዝ መውጣት አለባቸው። በቃ ግዴታ ታክቲክ መቀየር አለበት። በቃ ፎርሜሽኑ አይሆንም። ኤኪቲኬን አስገባና አይዛክን ዊንግ ላይ ወስደህ ለምን አትሞክርም? ወይም ደግሞ ሌላ ተጫዋች ለምን አታስገባም? ጭራሽ ስቦዝ ላይ ማለት ነው ራይት ባክ ላይ ነው የሚጫወተው። ቻንስ ክሬት ማን እንዲፈጥር ነው? ሳላ ነው እየፈጠረ ያለው እያየው እንደሆነ። ከባድ ነው ለሊቨርፑል በዚህ ውጤት ካለቀ በጣም ከባድ ነው። አጅሬው በቃ ከደም ግፊትና ከስኳር በሽታ የተረፉ ደጋፊዎችን ልደፋቸው ነው። አትትረፉ ነው እንዴ? ምን አርጉ ነው የምትላቸው? ይሄ ሰውዬ ግን አምና ዋንጫ ሲበሉ መላጣው እንደዚህ ነበር እንዴ? አሁን እኮ ከዜሮ ጋር እየተመሳሰለ ነው ይል ስምህ ራሱ እኮ አረርን በስሎት ብሎ ነው የሚጠሩት። ማን እንደ ኖቲንግሃም ፎረስት ግን አንፊልድ ላይ መጫወት የሚፈልግ ቲም አለ? በቃ ደስ ነው የሚላችሁ። አምና የበላችሁትን ዋንጫ መልሱ። በቃ መልሱ። እኛ እንደዚህ በክት እንደምትሆኑ ስላላወቅን ነው የተውንላችሁ። መልሱ። በህግ ነው የምንጠይቃችሁ። ሊቨርፑል ኢዝ ዘ ኒው ማንቸስተር ዩናይትድ። አላፊ አግዳሚ እየመጣ እየጠፈጠፈው የሚሄደው ድል ነው። ሽወርፑል ገና ፕሪሚየር ሊጉ ከመመለሱ ለመጣ ሁሉ እንኩ በሞቴ ሩም ራሳችሁ ይዛችሁ በራሳችሁ ሜዳ እንዴ። ደቻዊ መላጣ ግን ይመቸው። አርኒ ስሎት ከአንፊልድነት ወደ አርፊልድነት ቀየረው። ይመቸው በቃ። እናም የኛን ውድቀት ሲጠብቁ እነሱ ወድቆ ቢጠብቁንስ? እነሱ ወድቆ እኛ ከላይ ወደ ታች ብናያቸውስ? እንዲህ ይሄ ነው በቃ ሊቨርፑል ማለት ሹገር ፑል ማለት ይሄ ነው በቃ። እናም አባቴ ሰላም ያለው የሰው ልጅ በ400 ሚሊዮን በሽታ ይገዛል እንዴ? ምንም ማለት አልችልም። ምንም ማለት ተጫዋቾቹንም አልወቅስም፣ አሰልጣኙንም አልወቅስም፣ ስፖርቲንግ ዳይሬክተሮቹንም አልወቅስም። በቃ እድል ከኛ ጋር አይደለች። ኮነር ብራድሊ ተመለሰ ራይት ባኩ ላይ ስንል ኮነር ብራድሊ ተጎዳ።
ዛሬ እኮ በከርተስ ጆንስ ላይ ጀመርነው። ፍሎሪያን ቪርትስ ኢንተርናሽናል ብሬክ ላይ አሪፍ ፐርፎርም ማድረጓል፣ የሚገርም ብቃት አሳይቷል ስንል ተጎድቶ መጣ። በቃ ምንም አሌክሳንደር ኢሳቅ ሜቢ ኢንተርናሽናል ብሬክ ላይ ትንሽ የጨዋታ ጊዜ የሰጠውና ሊቨርፑል ላይ ሲመጣ ሜቢ ይጀምራል ብለን ነበረ። ጀመረ። ነገር ግን ስቲል ማች ፊትነሱ ላይ ገና አልደረሰም። ምንም ማለት አንችልም። በቃ ዘንድሮ ወጥ አድርገህ ሜቢ ቻምፒየንስ ሊግ ላይ መጠባበቅ ቶርናመንት ስለሆነ የፖይንት ጨዋታ ስለሆነ እሱ ላይ መጠባበቅ ነው። ይሄ ግን 11ኛ ደረጃ ላይ ነው ያለ ነው። አባቴ ምን እንደሆነ እኮ ችግራችን ግራ ገባኝ። ሁላችንም አክቹዋሊ እኔ ብቻ ሳይሆን መላው የሊቨርፑል ደጋፊ ግራ ገባው። ምንድን ነው ችግራችን? እንዴ እኔ ላይ ሙድ መያዝ ጀመረ። የሁለት ወር አልከፈልክም ብሎ ኖቲንጋም ፎረስት 2 ሊቨርፑል 0 ብሎ እያሳየኝ ነው። እኔ ጋር ለጓደኛዬ ደውዬ አረ ሊቨርፑል በቃ ዛሬ መሸነፉ ነው ምናምን ብዬ በሽቄስ አረ ዞረል ሊቨርፑል እዚህ 2-0 እየመራ ነው። የሁለት ወር ስላልከፈልኩ እንዴት ነው? ወይኔ ሊቬ ወይ ከብር ያልሆንኩ ወይ ከቡድን ያልሆንኩ ትሽ አንፊልድን እኮ አግማሙት። የሊቨርፑል ደጋፊ በታሪክ ሜዳ ጥሎ ወጥቶ አያውቅም እኮ። ለነገሩ እኔ በእነሱ አልፈርድም። እኔም ከሰፈሬ የትም አልሄድም ብዬ ነው ቁጭ ያልኩት። ኮናቴ ምን አይነት ድንጋይ ራስ የሆነ ተጫዋች ነው። እሱን ሸጠን ዳዋ ሁንቴሳንም ቢሆን ማምጣት አለብን። ኳስ ለመዝናናት አይደል የምናየው? ትሽ እንዴ ምን አይነት አወራረድ ነው የሚወርደው? እንዴ ቢያንስ ሪትም ጠብቁ እንጂ። አይደለም አይ ነው እርጅና ሁሉም የሚጫጫናችሁ እኮ አውቃለሁ። ቢሆንም ግን ስትወርዱ ሪትም ጠብቃችሁ ይወላችሁ። አሁን ከዘፈኑ እኩል ነው የምንወርደው። ገብቷል? እዚህ ትይዛለህ። ገብቷል አይደል? ሪትም መጠበቅ አለብህ። የእናንተ አወራረድ ላይ እንዘጭ ሆነ። አሁን ይኸውልህ ሙልጭ ብላችሁ ወረድ። አይሆን እንደዚህ የለም። ገብቷል? አይ ወረዳችሁ እንዴ? እኔ ገና ለገና ተሸንፋችሁ ቪዲዮ ሰርቼ እስከመጣ ድረስ እንግርጌ ወርዳችሁ ትጠብቁኛላችሁ። ሊቨርፑል ችግር ውስጥ ገብቷል። አንተ አወራረዳችሁ ልክ አይደለም። እሱን አርሙ። እኔ እሱን ልነግራችሁ ነው እንጂ ከዛ ውጪ ኖርማል ነው። መሸነፍ ያለ ነው። አብሽሩ እንዳይደብራችሁ። አይ